ሰላም ጋይስ እንዴት ናችሁ? አለን የተመሰገነ ይሁን ተመልሰን መተናል። ዛሬ ደግሞ የተለያዩ 5 አሪፍ የኦንላይን ኤዲስ ማስታወቂያ በማየት ብቻ የተለያዩ ዶላሮችን ወይ ደግሞ የምንሰራባቸውን አሳያችኋለሁ ማለት ነው። 5 አሪፍ የሚሰራባቸው ማስታወቂያ ብቻ በማየት ኢንቪቴሽን አይጠይቁም። ማስታወቂያ ብቻ በማየት ዶላር ይከፍላሉ ማለት ነው። እንግዲህ በአምስተኛ ደረጃ ላይ የምናስቀምጠው እንግዲህ ይሄን ትሩ ማይን ይባላል። ማይን በማድረግ ራሽ ራሱ በመቁጠር ነው ማለት ነው የሚከፍላችሁ። ይሄ ኤዲት ስታዩ ማስታወቂያ ማየቱ ለምንድነው ጥቅሙ ካላችሁኝ፣ ይሄ በምታዩት መልኩ ማስታወቂያ ይመጣል ማለት ነው። ለምንድነው ጥቅሙ ካላችሁኝ፣ ማይን ለማድረግ እጥፍ ይሆናል ማለት ነው። ትጨምሩታላችሁ፣ ፍጥነቱ እንዲጨምር ያደርጋል። ማይን ስታደርጉ ፍጥነቱ እንዲጨምር ለማድረግ ይጠቅማችኋል ማለት ነው። እንደዚህ በምታዩት መልኩ ማስታወቂያዎችን ታያላችሁ። ትንሽ 15 ሰከንድ እንደዛ ማስታወቂያዎች ናቸው። ከዛ እዚህ ጋር እንደምታዩት ማይኑ ይጨምራል፣ ይቆጥራል ማለት ነው። እዚህ ጋር በቶን ነው የሚሰራው። የቶን አሁን ላይ $2 ከ50 ምናምን እየገባ ነው አንድ ቶን። በጣም አሪፍና አዋጭ ስራ ነው ማለት ነው። በዚህ አይነት እኔ አሁን የጀመርኩትኝ ይገርማችኋል። ይሄን ለማሳየት ነው የከፈትኩት፣ ግን 0.2 ምናምን ቶን ምናምን እየቆጠረልኝ ነው ማለት ነው። ማይል እዚህ ጋር ፓወሩ ነው። ፓወር ትጨምራላችሁ። እዚህ ጋር ታስክ አለ። ታስኮች እዚህ ጋር እንደምታዩት ማስታወቂያ ይብላችኋል። ማስታወቂያዎችን ታያችሁ በኋላ የተለያዩ ማስታወቂያ ስታዩ እንደዚሁ ፓወሩን ትጨምሩታላችሁ። የማይኑ ፓወር እየጨመረ እያደገ ይመጣል ማለት ነው። በዛ ነው የምትሰሩት። በጣም አሪፍና አዋጪ የሆነ ነገር ነው። ቶን በአሁኑ ሰዓት ላይ በጣም ጨምሯል። $2 ከምናምን ገብቷል አንድ ቶን። ስለዚህ አሪፍ የሚሰራበት ነው ማለት ነው። እዚህ ጋር እንደምታዩት ኤዲ በማስታወቂያ በማየት እነዚህ ሁለቶችን 5 እስከ 50 ፓወር ይሰጧል ማለት ነው። ይሄኛው ከ0 እስከ 25 ፓወር ማግኘት ይችላል ማለት ነው። እንደዚህ እያደረጋችሁ በኋላ ላይ እዚህ ጋር እየመጣችሁ መሸጥም ትችላላችሁ። ቶኑን ቀጥታ ትሸጡታላችሁ፣ በዶላር ቀጥታ ማውጣት ትችላላችሁ። የተረጋገጠ ነው ማለት ነው። ስለዚህ በጣም አሪፍና ዛሬውን እንድትጀምሩት እመክራችኋለሁ። ወደ አራተኛው ሌትስ ጎ። አራተኛው ምንድነው ያላችሁኝ እንደሆነ እንግዲህ ምን ይባላል መሰላችሁ? ዳይስ ይላል። ዳይስ ፎልሴት ይባላል። ዳይስ ፎልሴት ይባላል። ስፒን ነው የሚሰጣችሁ። ስፒን በማድረግ አሁንም ቶን ነው። ቶን እንግዲህ እንደነገርኳችሁ አሁን ላይ አዋጭ ሆኖ ስለተገኘ የተለያዩ በቶን የምታገኙባቸውን ነገሮች ነው እየፈለኩ እያመጣሁላችሁ ያለ በአብዛኛው ማለት ነው። ቶኑ እንዴት ይሰራል ካላችሁኝ፣ እዚህ ጋር እንደምታዩት ታስክ የሚል አለ። ታስክ ጋር ስትገቡ ምን አለ መሰላችሁ? እዚህ ጋር ኤዲ በማየት የተለያዩ ማስታወቂያዎችን በማየት እና እንዲሁም ደግሞ ዴሊ ቦነስ አለው። ይሄ ደግሞ በተጨማሪ እንዲሁም ደግሞ ሰው ስትጋብዙ የበለጠ ያድግላችኋል ማለት ነው። ሰው መጋበዝም ይሰራል። በእርግጥ እዚህ ጋር ማስታወቂያን በማየት ብቻ እንደዚህ ቶን ይቆጥርላችኋል ማለት ነው። ቶኑን ቀጥታ ማውጣት ትችላላችሁ ማለት ነው። እዚህ ጋር ቀጥታ ታወጡታላችሁ። ላይ ዶላር ጨምሯል እንደምታውቁ። ስለዚህ አሪፍና አዋጭ ነው፣ እንድትጀምሩት እመክራችኋለሁ ማለት ነው። ወደ ሶስተኛው እንላለን። ሶስተኛው ደግሞ እንግዲህ ምንድነው ያላችሁኝ እንደሆነ ኤርንክራፍት ይባላል። ኤርንክራፍት ከምታስቡት በላይ እየተሰራበት ያለ ነገር ኤርንክራፍት ነው። ላይ ከምታስቡት በላይ ብዙ ሰዎች እየሰሩበት ከ50 እስከ $100 እያወጡበት ነው ያሉት። በደንብ ከሰራችሁ በደንብ ይሰጣል ማለት ነው። ስለዚህ እንዴት ነው ዛሬ እንዴት እንሰራለን ካላችሁኝ፣ እዚህ ጋር ስፒን ጋር ትገባላችሁ። ስፒን ጋር ስትገቡ በእርግጥ እዚህ ጋር አንድ ሰው ስትጋብዙም አንድ ስፒን ይሰጣችኋል። ስፒን በማድረግ ነው የሚከፍለው። ዶላር ስፒን ሲያደርግ የተለያዩ ዶላሮችን ይሰጣችኋል። ስፒን በማድረግ ስፒኑን እንዴት እንሞላለን ታላችሁ? አንድ ዳይመንድ አንድ ስፒን ነው ማለት ነው። አንድ ስፒን ማለት እዚህ ጋር እንደምታዩት ይሄንን ማስታወቂያ ባያችሁ ቁጥር 3200 ስፒን፣ ይሄን ስታዩ 2 ስፒን፣ ይሄን ስታዩ 1 ስፒን እና እንዲሁም 500 ዳይመንድ ያላችሁ እንዲሁም የተለያዩ ፌስቡክ፣ ትዊተር ምናምኖች አሉ። የተለያዩ ዩቲዩብ ቪዲዮ ማየት፣ ዩቲዩብ ቪዲዮዎችን በምትመለከቷቸው መልኩ ማየት፣ ጌም መጫወት አለው እዚህ ጋር ከፈለጋችሁት። እንደሱ እነዚህ ቀን በቀን እየተተካኩ የሚሰሩ ነገሮች ናቸው። ቀን ዛሬ አንድ ተወሰዳችሁት ሙሉ ነገ ደግሞ በዚሁ ልክ እንደ አዲስ በየ24 ሰዓቱ ይሰራል ማለት ነው። በየ24 ሰዓቱ እንደዚህ እየሰጣችሁ ከ3 ከ4 ስፒን በላይ ስታደርጉ የተለያዩ ዶላሮችን ከ0.5 እስከ $1 ድረስ ይሰጣችኋል ማለት ነው በአንድ ስፒን።
እንደዚህ እያደረጋችሁ $1 በቀላሉ ማውጣት ትችላላችሁ ማለት ነው። $1 ታውቁታላችሁ። እኔ አሁን ለምሳሌ አሁን ነው ስፒን ሁለት ስፒን ፍሪ እንደገባው የሰጠኝ ስፒን አድርጌው ለማሳየት ነው የከፈትኩት። 0.9878 ሰጠኝ ማለት ነው። $1 ሞርቻ ለማውጣት የቀረኝ እንግዲህ 0.02 ነው ማለት ነው። 0.02 ማለት በጣም ትንሽና ሲምፕል ነገር ነው። እሷን ደግሞ ለቀጥታ ታወጡታላችሁ ማለት ነው። እና በጣም አሪፍና ይበልጥ ከመመክራችሁ ስራዎች አንዱ ይሄ ነው ማለት ነው። አሁን እንድትጀምሩት እመክራችኋለሁ። ወደ ሁለተኛው ሌስኮ የመጨረሻውና ዋነኛው ምንድነው ያላችሁኝ እንደሆነ እንግዲህ ከምታስቡት በላይ ከምትጠብቁት በላይ ነው። በእርግጠኝነት ልታምኑኝ ሙላ የማትችሉት አይነት ስራ ነው። ምናልባት አልሰማችሁም ይሆናል። አዲስ ስራ ነው። ቢትኮይን ይባላል። ቢትኮይን አሁን ላይ በጣም እየተሰራበት ያለ ስራ እንግዲህ ቢትኮይን ነው። በጣም ጨምሯል። የምታስቡት ልክ ጨምሯል። ስለዚህ እንዴት ነው እዚህ ጋር ኢሜል ቬሪፊኬሽን ይጠይቀናል። ሳይን አፕ ማድረግ አለብን ማለት ነው። ሳይን አፕ ለማድረግ እዚህ ጋር ኔም ሙሉ ይለናል። ኔም ትሞላላችሁ። ኢሜል አካውንት ትሞላላችሁ። ማንኛውንም ኢሜል፣ ካንትሪ ትሞላላችሁ። እንዲሁም ሪፈራል ኮድ ራሱ ያመጣላችኋል። እዚህ ጋር አንድ ሶልቭ አለች። ሶልቭ ፕሮግራም ማትስ ናት። አሁን እዚህ ጋር 2 ሲባዛ በ8 ነው የሚለኝ 16 ትለዋለሁ እዚህ ጋር፣ ወይ ደግሞ የተለያዩ መደመር ወይ መቀነስ ሊያደርግላችሁ ይችላል። እሷን ሞልታችሁ ታልፋላችሁ ማለት ነው። እኔ ኦልሬዲ ከፍቼው ስለነበር ሎጊን አድርጌ ገብቼ አሳያችኋለሁ እንዴት እንደሚሰራ ማለት ነው። እዚህ ጋር ይጠይቀኛል 16 ሲደመር 7 ነው ያለኝ 23 ትለዋለሁ ማለት ነው። ሎጊን እለዋለሁ። ከምታስቡት በላይ ነው የሚሰራ። እዚህ ጋር ስትከፍቱ የቴሌግራም ቦት አለ። ቦቱን ጆይን እንድታደርጉት ይጠይቃችሁና ቦቱን ጆይን አረጋችሁበት ላይ እንትን ይልክላችኋል ማለት ነው። ቬሪፊኬሽን ሞላለሁ ማለት ነው። ተሳስተሃል ነው ያለኝ። ይሄው ሎጊን ሰክሰስፉል ይላል። ሰክሰስፉል አድርጌ በዚህ መልኩ ገባሁኝ ማለት ነው። አሰራሩ እንዴት ነው ያላችሁኝ እንደሆነ ማሳያችሁ ይሆናል ማለት ነው። አሰራሩን እዚህ ጋር ማይን በማድረግ የሚሰራል። ክሌም በየ2 ሰዓቱ እየገባችሁ ክሌም ታረጋላችሁ። ዋናውና ክሌም ትሉታላችሁ። ኮንቲኒው በየ2 ሰዓቱ እየገባችሁ እዚህ ጋር እንደምታዩት ነው 976,000 አርፒ ደርሻለሁ ማለት ነው። 980,000 በሉት አርፒ ደርሻለሁ። አርፒዎችን ሰብስባችሁ በየ15 ቀኑ በዶላር መሸጥ ነው ማለት ነው። ዋናው ስራ በዶላር መሸጥ ነው። እዚህ ጋር ቡስተር እንዲፈጥን ማድረግ ትችላላችሁ። እና ዋናውና ኤርን አለ እዚህ ጋር እንዴት ነው ካላችሁ እግረ መንገዴን ለማሳየት ያህል እዚህ ጋር እንደምታዩት ፐር አይዲ 5,000 አርፒ ይሰጣችኋል። 20 ጊዜ በዴይሊ 20 ጊዜ ይፈቅድላችኋል ማለት ነው። እንደዚህ ትገባላችሁ። ማስታወቂያዎች ይመጣሉ። ማስታወቂያዎችን ካያችሁ በኋላ ዴይሊ 20ውን ማስታወቂያ አይታችሁ ሲጨርሱ 100,000 አርፒ ይሰጣችሁ ማለት ነው። ያንን ዴይሊውን አርፒ ሙሉ እንዲሁም ሙዚቃ የዩቲዩብ ቪዲዮዎችን ስታዩ 5,000 አርፒ ይሰጣችኋል ማለት ነው። ይሄን አድርጋችሁ ስትጨርሱ ደግሞ የዴይሊውን 20ውን ማስታወቂያ ካያችሁ በኋላ እዚህ ጋር ስትሪክ ስትሉት ዴይሊ 50,000 30,000 እንዲያለ በየቀኑ ዴይሊ የሚጨምር አርፒ ይሰጣችኋል ማለት ነው። ይሄን በጣም አዋጭ አርፒ በጣም አሪፍና $50 በላይ የሚሰሩበት በወር ስራ ነው። በየ15 ቀኑ እየሸጣችሁ አርፒውን ወደ ዶላር ቀጥታ ማውጣት ትችላላችሁ ማለት ነው። እንግዲህ በጣም አሪፍና ከዛ በላይ የሚሰሩበት ስራ ነው። እንደምታዩት ዋሌታችሁ እዚህ ጋር ትገባላችሁ። እዚህ ጋር ባላንስ ያላችሁ ባላንስ ነው። ወደ ቢትኮይን እና ዩኤስዲቲ ስላልቀየርኩት ገና እዚህ ጋር አላመጣልኝም ማለት ነው። ዩኤስዲቲ እናንተ መሸጫ እዚህ ጋር አለ። ትሸጡና ትቀይሩታላችሁ ማለት ነው። በየ15 ቀኑ ይሄን ይመስላል። እንግዲህ ይሄን ሁላ የት እናገኘዋለን? ሊንኩን ከየት እናገኘዋለን ያላችሁ እንደሆነ የኔ የቴሌግራም ቻናል አለ። ቴሌግራም ቻናሌ እሱ ጋር ገብታችሁ ቴሌግራም ቻናሌ ይሄን ይመስላል። ኤረመኒ ኦንላይን የሚለው የተለያዩ አዲስ ሁለተኛ አካውንት ከፍቼ ነው። ገና እንትን አላለኝም። እየገባችሁ ጆይን እያደረጋችሁ ባዮ ላይ ወይ ደግሞ ዲስክሪፕሽን ላይ ሊንኩ አለላችሁ ማለት ነው። እየገባችሁ ጆይን እያላችሁ የተለያየ አዳዲስ በማስታወቂያ ብቻ የሚሰሩ ኢንቪቴሽን የማይጠይቁ የተለያየ የኦንላይን ስራዎችን መለቅ ይሆናል ማለት ነው። በየጊዜው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻው።